ኢትዮጵያ አስቸጋሪ ወቅት ባጋጠመን ጊዜ የሰላም አስከባሪ ኃይል በመላክ የሩዋንዳን ህዝብ ለመታደግና ሰላምን ለማስፈን operation against the terrorism group with the Al-Shabaab. We started to build the Air Force with a new perspective and a new thinking. ወታደራዊ ዲፕሎማሲ በሁለት ወይም ከዛ በላይ በሆኑ ሀገሮች መካከል ግንኙነቶችን ለመመስረትና ለማጠናከር የሚደረግ እንቅስቃሴ ነው። ለይፋዊ የሥራ ጉብኝት የሩዋንዳ ሰራዊት ከፍተኛ አመራሮችን ይዘው ወደ ሀገራችን የመጡት የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሞጋጋም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የሁለትዮሽ ውይይት አድርገው በተለያዩ ወታደራዊ ጉዳዮች ዙሪያ በትብብር መስራት የሚያስችል የመግባቢያ ስምምነት ተፈራርመዋል። This bilateral meeting marks a significant milestone in the enduring partnership and the friendship between our two nations. ይህ የሁለቱ ሀገራት ውይይት በጋራ ተጠቃሚነት ላይ የተመሰረተውን ወዳጅነትና አጋርነት ለማስቀጠል ትልቅ መሰረት የሚጥል ነው። Firstly, I would like to express my sincere gratitude for the invitation and the warm hospitality extended to both my delegation and me. በመጀመሪያ ለተደረገልን ግብዣና ሞቅ ያለ አቀባበል ከልብ የመነጨ ምስጋና አቀርባለሁ። ይህ ጉብኝት የኢትዮጵያንና የሩዋንዳን ግንኙነት የበለጠ ለማጠናከር ጥሩ መልካም አጋጣሚ ነው ብሎ መውሰድ ይቻላል። ኢትዮጵያ አስቸጋሪ ወቅት ባጋጠመን ጊዜ የሰላም አስከባሪ ኃይል በመላክ የሩዋንዳን ህዝብ ለመታደግና ሰላምን ለማስፈን ትልቅ አስተዋጽኦ አድርጋለች። የ1994ቱ የዘር ጭፍጨፋ ካበቃ በኋላም የሩዋንዳን መከላከያ ሰራዊት አቅም ለማጎልበት ቁልፍ ሚና ተጫውታለች። በመሆኑም በስልጠና ብሎም በወታደራዊ አቅም ግንባታ ያለንን ወታደራዊ ትብብር አጠናክረን ማስቀጠል ይኖርብናል። Our partnership is more important now than ever. As of today, even conducting the operation against the terrorism group with the Al-Shabaab. በአሁኑ ጊዜ በሶማሊያ በሚገኘው አልሻባብ በተሰኘ አሸባሪ ቡድን ላይ እርምጃ እየወሰድን ነው። በሰላም ማስከበር ተልዕኮ ውጤታማ ነን። ለሰላም ማስከበር ተልዕኮ በብዙ ሀገሮች ተሳትፈናል። በዚህም ኢትዮጵያ ቅድሚያ በመሰማራት መስዋዕት የምትከፍል ሀገር ነች። ላብነትም ኮሪያ፣ ኮንጎ፣ አብዬ፣ ዳርፉርና ሶማሊያን መጥቀስ ይቻላል። አየር ኃይልን በአዲስ አስተሳሰብና በአዲስ እይታ በኢትዮጵያ ብሎም በቀጠናው ደረጃ ታላቅ ለማድረግ እየገነባን ነው። ለአየር ኃይል የያዝነው ራዕይ በ2030 በአፍሪካ ቀዳሚ አየር ኃይል ለማድረግ ነው። በማንኛውም ጊዜና ሁኔታ የሀገሪቱን የአየር ክልል ለመከላከል የሚያስችል ተልዕኮም አለን። We are very happy that since our new government assumed the office, we started to build the Air Force with a new perspective and a new thinking.